ሐሙስ ማታ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሮአቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኃይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል። ጌታዬ እሱ ብቻ ነው ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ፣ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም፣ በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ።